ቲክቶክ ላይ የመጣሁት ለመፈመስ ሳይሆን ተጽዕኖ ለመፍጠር ነው። ዩቲዩብ ደግሞ የከፈትኩትኝ እናት የወለደችው ጀግና እኔ በእምነቴ እስከ መጨረሻው ድረስ ተነጋግሬ ማሸነፍ እችላለሁ የሚል ደፋር ሰው መጥቶ እንዲወያይ ነው። እኛ ሀገር ላይ ስለሌለ የውይይት መድረክ ላይ የከፈትኩት። ከዚህ በኋላ ልመዱት። በጣም ብዙ የሚያወያዩ ሰዎች ይመጣሉ እና ቀላልና ግልጽ ሀሳቤ ምንድን ነው? ተጽዕኖ ፈጣሪ መሆን የምትፈልጉ ከሆነ ግን የምታምኑበትን እርግጠኛ የሆናችሁበትና እስከ ሞት የምትወስኑበት ነገር ላይ ጨክናችሁ መቆም ልመዱ። ማንም ቢገፋችሁ ማትነቃነቁ መሆናችሁን አረጋግጡ። መልካም ቀን። እህታችን ምን አለች? ቲክቶክ ላይ የመጣሁት እኔ ለመፈመስ ብዬ አይደለም ምናምን ብር ለምሳ ብዬ አይደለም ምናምን አለች። ዩቲዩብ የከፈትኩት እኔ እንትን ለማለት ብዬ አይደለም ምናምን እውቀቴን ልጠቀመው ጭንቅላቴን ልጠቀመው ተጽዕኖ ፈጣሪ ነኝ ምናምን አለች። እና በየዘመኑ የሚጠይቁ ይመጣሉ የሚያወያዩ። እናቱ ትላንትና ነው ከእንቅልፍሽ ነቃሽው? ገና እኮ አንቺ ሳትፈጠሪ በፊት የውይይት የሃይማኖት ውይይት የንጽጽር መድረክ ነበረ። ገና ካልፈጠ ገና ይህን ሁሉ ደረጃ ታደረሰ በፊት ማለት ነው። ለይሳብ በደንብ ቆሮ ዘመን በሚባለው ዘመን ራሱ የውይይት መድረክ ነበረ። አንቺ አዲስ ነገር እናወጣ ተጽዕኖ ፈጣሪ ምናምን ያለሽ በጌታ ስም ምን አይነት አንጎልፋት ነው አንቺ በጌታ አትታረም እንዴ? ኦኬ እሺ። ሌላው ደግሞ ሲቀጥል እርግጠኛ ከሆናችሁ የእናት ወልድ ጀግና ምናምን አልሽ። በራስሽ ላይ ከአንቺ ጋር አንድ ህፃን ልጅ አምጥቶ ቁጭ ማድረግ በቂ ነው። ምክንያቱም አንቺ መታነቢው ነው ህፃን ልጅ የሚያነበው። ግን የመወያየት ብቃቱ አለኝ ካልሽ አንቺ ራስሽ እርግጠኛ ከሆንሽ እውነት ነው መድረክ ክፈችና ሲጥሪያቸው እና ሲያወያያቸው። እኔ ከአንቺ ጋር የመወያየት አቁም የለኝም ጭንቅላቱ የአንቺ ጭንቅላት ስለማንመጥን። ምክንያቱም እኔ አይመቹኝም እንደዚህ አይነት ውረድ ያሉ እንደ ወረደ እንደተፈጠሩ እንደ ወረድሽ ቁጭ ያልሽ አትመችኝም። ላይክ ለምሳሌ የሆነ ሚዲያ ላይ ቀርበሽ ምን ብለሽ ነው ደስ የሆነ ሳይሆን የሆነ ቦታ ላይ ስትከራከሩ ልክ እንደ አዋቂ ሆናችሁ መድረክ ሰፍታችሁ ምናምን እዛ ጋር ወንበር ላይ ቁጭ ብላችሁ ቆያችሁ ተረጋጊ መጀመሪያ ጅማሬሽ ምንድን ነው እግዚአብሔር በቃ ለሰው ልጅ ነፃነት አልሰጥም ምናምን እያልሽ በኮንፊደንስ የምታወሪ ወላጅ ላይ የሳቅሽ ምናምን ጥፍሮችሽ ሁሉ ምንትኖችሽ ሁሉ አካውንሽ አካሄድሽ ሁሉ ነገርሽ የሲኦል በር ከፋችና የዲያብሎስ ስራ አስፈጻሚ ተላላኪ ምናምን ነው የምትመስይው። ነገራችን ላይ ቀጣይ ግልኝና ማለት ነው። አንቺ ለምን እንደተፈጠርሽ ወይ ደግሞ የፈጠረሽን አካል የማታውቂ ሰው ነሽ ሲጀመር ማለት ነው። ምክንያቱም አንቺ አምላክ አለሽ ተብለሽ ስትጠየቂ የኔ እንዴት ነው የሌለኝ ምናምን እንደዚህ ዝም ብዬ ነበር ቻይና ነው ያልሽ። አዎ ቻይና አንቺ ሰራሽ ፈረንጅ ነው የሰራሽ አንቺ ነው የሰራሽ። ደንቆሮ ፈላስፎች ናቸው አንቺ ነው የሰሩሽ ማለት ነው። አንቺ ፈጣሪ ያልፈጠረሽ እኔ ይቅርታ ኃጢአት ውስጥ አታስገቢኝ ነገራችን ላይ እና ምን አልሽ? አንድ ካንቺ አልተመቸሽ እንደገቡ የክርስቶስ የሚያመልከውን አምላክ ነው ክርስቶስ የማመልከው አምላክ አለኝ የሚል መጽሐፍ ቅዱስ ላይ ያለሽ እንዴ ስትጀምር አንቺ ለመወያየት ብቁ ነሽ በጌታ ስም ሄሎ ያለውን መጽሐፍ ቅዱስ የክርስቶስን ቃል እንኳን እንጂ ፈጣሪው አምላኩን ስለምንነው ያልሽ ሰዎች አሁን አንቺ ብቁ ነሽ ለመወያየት? የክርስቶስን አምላክ ነው የማመልከው ያልሽ ሰዎች አንቺ ብቁ ነሽ ለመወያየት? የጌታችንን አምላክ ያለውን ጌታችንን ማሳሱ በራሱ እኮ አንድ አምላክነትን እኮ የሚገልጠው ሌላ ቅና ይሄና አንድ ነን ያለው ራሱ አምላክነትን ነው የሚገልጠው። አንቺ ታዲያ የክርስቶስ አምላክ አይደለም ብለሽ ከክርስቶስ ግብግብ የምትፈጥሪ ራስሽን እንደ እንትን የምታይ ሴት ብቁ ነሽ ለመወያየት? አንቺ ብቁ ሆነሽ ብዙ ብቁዎች አሉ። የመወያየት ብቃት ካለሽ ጭንቅላቱ ካለሽ ማይንዱ ካለሽ አይከሽ የሚፈቅድ ከሆነ ምክንያቱም አንድ ሰው ሲወያይ የሆነ ነገር ሲያመጣ የሆነ ጥቅስ ሲያመጣ ወይ ደግሞ የሚወያይበት ያን ድረስ ሲፈጥር መጀመሪያ ምንድን ነው የሚያደርገው? የሚያሳምን ወይ ደግሞ ማስረጃ ማቅረብ አለበት። ለውይይት ለንጽጽር ሊሆን ለተነጻጸ ስ ለተወያይ ስ ማስረጃዎችን ማቅረብ አለበት። አንቺ ማስረጃ አለሽ? መጽሐፍ ቅዱስ እኮ ጥቅስ ታነቢያለሽ። ያንን ጥቅስ ከዛ እና ተፎግሪና ምናምን እንትን ትያለሽ ማለት ነው። በቤት ላይ ተጽዕኖ ፈጣሪ አይደለሽም። ተጽዕኖ እኮ አልፈጠርሽም እስካሁን። የሚያሳዝኑኝ እኔ የላንቺ መልስ የሚመልሱልሽ እንደኛ ደንቆሮች ናቸው እንጂ ተጽዕኖ አልፈጠርሽም። ተጽዕኖ መፍጠር እኮ አይደለም። ስንት ተጽዕኖ ፈጣሪ እኮ አይተናል በየዘመኑ። ላንቺ ብርቅ ነው እንዴ? ላንቺ ነው እንዴ ዛሬ ነው የተነሳሽው? ለመፈመስ ገንዘብ ለመስራት ብለሽ ለመታወቅ ብለሽ መጣሽው። ነገ ይቅርታ እንደምትይ ግልጽ ነው። አይም ሹር 100% እርግጠኛ ነኝ። 100% ነገ ዛሬ የሚሰምሽ በእያንዳንዱ በምስል ቪዲዮ ይቅርታ ብለሽ እንደምታለቅሽ እርግጠኛ ነኝ። ለምን እንደዚህ ነው ታሪክ ስለማውቅ ስለሚገባኝ ስለምረዳሽ እንደናንቺ አይነት ጭቃቸው የጣሉ እብዶችን ብዙ አውቃለሁ። ስለዚህ ይገርማናል። ኦኬ አንቺ ለመወያየት ብቃቱ ካለሽ መድረክ አዘጋጀው ምናምን አልቻል። የኛ ምስኪን ስንት አዋቂ ስንት ምሁር እንኳን እንዳንቺ በኮንፊደንስ ራሱን አላካበደም፣ አልተበተም። በዚህ ልክ ራሱን ከፍ አላደረገም። የወደቁ ሰዎች እውቀት የሌላቸው ባዶ ሰዎች ከፍ ይላሉ። ላይክ ለምሳሌ አንድ ማስረጃ ልስጥሽ። ይኸውልሽ ይሄን ነው አየሽው? ትንሽ ነች እቺ የምታህል ትንሽ እውቀት ያላቸው ሰዎች ይሄን ነው ባነቃነቀው ይጨዋል፣ ይንቦጫቦጫል። እዚህ ጋር ባረገው ስነቀንቀው ይጨዋል፣ እዚህ ጋር ባረገው ስነቀንቀው ይጨዋል። ሙሉ ከሆነ ግን ስነቀንቀው ድምፅ አያሰማም። ሙሉ ሰው ከሆንሽ ሙሉ ሰው የሆነ ሰው በእውቀት ሙሉ የሆነ ሰው ጸጋ የሞላለት ሰው ጸጋ ያለው ሰው ጠቢብ የሆነ ሰው ዊዝደም ያለው በቃ ነፃ የሆነ ሰው አይንቦጫቦጭም፣ አይጮህም እንዳንቺ። ትናንሽ እውቀት ያላችሁ ሰዎች ግን ከስማችሁ እስከ አባታችሁ ከአያታችሁ ስም ብቻ የምታውቁ ሰዎች ግን በጣም ትጨዋላችሁ፣ ትንበጫበጫላችሁ፣ ቦቦ ትላላችሁ። እየመጣችሁ እዚህ አትንበጫበጩ። ሙሉ መጀመሪያ አይምሮሽን ሙይ፣ ማስረጃ አቅርቢ ለነገሮችሽ ሁሉ። ዝም ብለሽ አንድ ጥቅስ እያነበብሽ እምቡር አትበይ። አንቺ ጋር የሚወያይ ሰው ካለ እንዳንቺ ጭንቅላት ያለው ሰው ነው ወሬያችን ላይ። ኦኬ መታመልክና አምላክ ማጣቂ ነሽ። ኦኬ እሺ እንወያይ ተብሎ አንቺ ጋር ቢመጡ አንቺ የትኛውን እምነት ወክለሽ የምትወያዩ? ወይ ደግሞ ሃይማኖትሽ ምንድነው? ምንድነሽ? አንቺ ማነሽ? ምንድነሽ? ከየት ነው የመጣሽው? ምንድነሽ? ህግሽ ምንድነው? ስርዓትሽ ምንድነው? ሃይማኖትሽ ምንድነው? እምነትሽ ምንድነው? ማንም ታምልክ አምላክሽ ማን ነው? አናውቅም። ምንድነሽ? ቡዲዝም ነሽ? ቡዳ ነሽ? ሱፊዝም ነሽ? ኦሾዚም ነሽ? ፍቅር ሲዝም ነሽ? ማነሽ? አናውቅሽም።
ይህን ግልጽ አድርጊልንና እንወያይሻለን። ችግር የለውም ይወያዩሻል ማለት በቀኛ እውቀት አድርሱላት። ለማንኛውም ለዚች ለቡዳ ማለት ያድርሱላት በቃ